Maqaabaa kan ilmaa kan hafuura qulqulluu waaqa tokkootiin ni amannaa. Ameen. በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቶኮ ተኡራ ለመተኡ ወያ አንድ ከመሆን ሁለት መሆን ይሻላል። ከበጀሙታ ጃለተሙታ ማቲወን ዋቀዮን ከንጃለተን ዋቀዮ እስኒን ከንጃለቱ ማቲወን ተዋሂዶ ሁንዱምት ኬሰን ብየ ኬኛ ኢትዮጵያ ፊ ኩታብዮታ ገራገራት ብየ ኬኛ አራት ከርገምተን ሁንዱምት ኬሰን አከሙ ጅርቱ አከም ዮነጌሰኒ ጉያ ሐራቲን ከኑ ቀቀብሲሴ ዋቀቦሊ ኬኛ ገለኒ ኡልፍኒ ቴሶ ኢሳ አርያም ረቲ ኢሳፋ ተኡ Araarsummaan keenya qulqulleetti duroo maaram eegumsi ergamoota dhiifamni gooftaa keenya uumaa keenya ኢየሱስ ክርስቶስ ወንዱማ keenya duukaa haa ta'u። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የጻድቃን የሰማዕታት ወዳጆች በአገራችን በኢትዮጵያ ከሀገራችን ውጭ በተለያየ አገር የምትገኙ የተዋሕዶ ልጆች ሁላችሁም እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ ለዚህ ችለትና ለዚህ ቀን ላደረሰን ክብር ምስጋና ለሱ ይሁን። ጎፍታ ኬኛ ኡማ ኬኛ ኢየሱስ ክርስቶስ ጉያ ሐራቲን ንቀቀብሲሴፍ ገለኒ ኡልፍን ቴሶ ኢሳ አርያም ረቲ ሳፋተው ለዚህ ቀን ለዚህ ችለት ለዚህ ሰዓት ላደረሰን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ጉያ ሐራ ከና ፍዳፍ ጃለለ ዋቀዮ ተኤ መቱሪን በርኖተ ኬኛ መጫፈ ኦጉማ ቡቁና አፉር ለኮፍሳ ሰገሊ ካስኔ ዱቢ ሰገሌ ዋቀዮ ጅሩ ወሊቲን በረና አናፍ ቆቀቲን ዱበዱ ስንሞ ጉረቲን ነጌሰን ጎፍታን ኬኛ ኡማን ኬኛ ኢየሱስ ክርስቶስ ሁንዱማ ኬኛቲፍ ሃላቱ እግዚአብሔር አምላካችን ቢፈቅድና በረዳን ባለችን ሰዓት የምንማማረው በዚህ በመጽሐፍ መክብብ ምዕራፍ 4 ቁጥር 9 ላይ ያለውን ኃይለ ቃል ይሆናል። እሱም እንዲህ ይላል፣ አንድ ከመሆን ሁለት መሆን ይሻላል ይላል። መጫፈ ኦጉማ በቁና አፉር ለኮፍሰ ሰገል ጉባ ይረት ቶኮ ተውራ ለመተው ወያ ጀዳ ቶኮ ተውራ ለመተው ወያ ካዮን ሰገሌ ከና akkuma beekamu baay'ooliin keessan karaa toora yuutuubii wangeeltuubii dhuftanii gaaffii kan nu gaafattan baay'ooliin keessan ni jirtu. Guyyaa har'aa kana gaaffii isin nu gaafattaniidhaaf deebii gahaa qabannee dhufnee waan jirruudhaaf viidiyoo kana hanga dhumaatti ilaaluudhaan sabiskiraayibii, sheer, laayikii gochuu akka hin daganne isin beeksisaa. yeroo darbe gaaffii karaa keessan karaa miseensa keenya miseensa yuutuubii wangeeltuubii baay'ooliin keessan gaaffii nu gaafattan gaaffii kanaaf deebii gabaabaa qabadhee dhufeetan jira. deebii kana immoo bifa dubbii sagalee waaqayyootiin waliitiin ni ilaalla። ባለፈው በዚህ በወንጌልቱbii ላይ አንድ ጥያቄ ጠይቃችሁን ነበር። ለዚህ ጥያቄ ምላሽ በመጽሐፍ ቅዱስ አመለካከት እናንተን ጥያቄ በምን መልኩ እንመለከታለን የሚለውን እግዚአብሔር አምላካችን ቢፈቅድና በረዳን ይህንን መልስ ይዤላችሁ ቀርብ ያለው ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁ አዲስ ለቻናላችን አዲስ የሆናችሁ ሰዎች ወደ ዩቲዩብቻችን በመግባት ሰብስክራይብ በማድረግ የመደወያውን ምልክት በመጫን እኛ የምናስተላልፋቸው መጽሐፍ ቅዱሳዊ ትምህርቶች፣ ጥያቄና መልሶች፣ የተለያዩ መዝሙራትን የምናቀርብላችሁ እንድትከታተሉ በእግዚአብሔር ስም እያሳሰብን ወደሚቀጥለው መርሃ ግብር ወስዳችኋለሁ። እቀማቲወን ዋቀዮ ሁንዱምት ኬሰን ገረ ወንጌልቱቢ ቻናሊ ኬኛ ጋፍ ዱፍተን ወሬን ቻናሊ ኬኛ ፋራታተን ሰብስክራይብ ጎቹዳን መለቶ ብልብላ ጥቁዳን ኦል ዮኪንሞ ሁንዳ ከንጀቱ ጥቁዳን የሮ ሁንዱማ በርኖታ ጋፊ ከኡፍ ዴቢ እስኒላን ሁንዱማ አርጋቹ ደንዴሱ ጉፍታን ኬኛ ኡማን ኬኛ ኢየሱስ ክርስቶስ ሁንዱማ ኬኛ ዱካ ሃተው
እንግዲህ ዛሬ እንደ እግዚአብሔር አምላካችን መልካም ፍቃድ በዚህ በመጽሐፍ መክብብ ምዕራፍ 4 ቁጥር 9 ላይ ያለውን ኃይለ ቃል አብነት በማድረግ እንማማራለን። እግዚአብሔር አምላካችን ለኔ ተናጋሪ አንደበት ለእናንተ ደግሞ ሰሚ ጆሮን አስተዋይ ልቦናን እንዲያድልን ቅዱስ ፍቃዱ ይሁንልን። ካውምሰ ጉያ ሀራ ከንጎረኑ መጽሐፍ መክብብ በቆና አፉር ለኮብስ ሰገል ጉባ ያረት ዱቢ ሰገል ዋቀዮ ተኡ ጅራ ጀችኩንስ ለመተው እረ ቶኮ ተኡ ወያ ጀዳ ለመተው እረ ቶኮ ተኡ እረ ለመተው ወያ ጀዳ ጀችኩን ማሊፍ ዱበተሜ ኤኙትስ ዱበተሜ ዮምስ ዱበተሜ ከንጀዱ ላሉን በርባችሳዳ እንግዲህ ዛሬ መነሻችን አንድ ከመሆን ሁለት መሆን ይሻላል የመላው ርዕስ አብነት በማድረግ እግዚአብሔር አምላካችን አንድነት መልካም መሆኑን መለያየት ግን ክፉ መሆኑን አንድ ሰው ብቻውን ብኖር ብቻውን ምንም ማድረግ እንደማይችል ሰው እንደሚያስፈልገው የሚያሳስበን ቃል ነው። ይህንን ቃል ባለፈው ብዙዎቻችሁ ጥያቄ እንዳቀረባችሁልን አንድ አብይ ጥያቄ ሁላችሁም እንዳቀረባችሁ ከዚህ ጥያቄ ላይ እንደምትማሩበት እርግጠኛ ነኝ። እጋጉያ ሀራ ከና ጀቸ ጉቱሳ እርገ ዱብስኔን ቦዳ ኡማ ኢረ ጋፊ እስን ካስተኒፍ ዴቢ እስኒ ዴቢስዳ ዴቢ ጋፊ ኬስተኒ ከን አርገቹዳፍሞ ሃንገዱማት ሆርዶፍቶታ ቻናሊ ከና ዮኪንሞ ቪዲዮ ከና ታውዳን አከን ሆርዶፍተን እስን ቤስኪስና መጫፈ ኦጉማ በቆና አፉር መክበብ ከንጀን በቆና አፉር ለኮፍሳ ሰገሊ ካስኔ ጋፈ ኢላሉ አከነ ጀዳ ቶኮ ተኡራ ለመተኡ ወያ ቶኮ ዮኩፌ እኒ ለመፋኒ ካሳ ቶኮ ሞቆፋ ኢሳተኤ ዮኩፌ kanisa kaasu inni lammaffaa kanisa kaasu inni lammaffaa kanisa kaasu inni lammaffaa isaatiif barbaachisa. nama kufe isa jalqabaatiif inni lammaffaa isa kaasu jiraachuu qabaa jedha. inni biraan lamman isaaniiyyuu bakka tokko yoo rafan isaanitti ho'aa tokko qofaa isaa yoo mo'ate inni lammaffaas ni dhaabata. funyoon saditti fo'amte immoo gargarin cittuu jedha. maal jechaadha? namni tokko qofaa isaa kan isa hordofu kan isa duukaa bu'u gaafa inni kan kufu kan isa kaasu qaamni biraa hin jiru taanaan qofaa isaa namni isa kaasu hin jiru jedha. lama yoo ta'an garuu inni tokko gaafa kufu inni tokko immoo isa kaasa. waliin yoo rafanis isaanitti ho'aa jedha. erga jedheen booda namni tokko hordofaas hin qabu homaas hin qabu qofaasaa homaa ofii gochuu hin danda'u. funyoon saditti fo'amte garuu jarjaraan yookiin immoo atattamaan hin cittu daftee hin cittu jedha. maal jechuu fedheetu dubbii kana irratti kan ilaallu maal jechuu fedheetu? yaanni kun dubbiin kun kan inni dubbatame waa'ee gaa'ilaatiif እንዲህ ይላል በመጽሐፍ መክብብ ምዕራፍ 4 ቁጥር 9 ላይ አንድ ብቻ ከመሆን ሁለት መሆን ይሻላል ቢወርቁ አንዱ ሁለተኛውን ያነሳዋል አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛው የለውምና ወዮለት ይላል። ሁለቱም በአንድነት ቢተኙ ይሞቃቸዋል አንዱ ብቻውን ግን እንዴት ይሞቀዋል? አንዱ አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል። ምን ማለት ነው? አንድ ተባለው ማን ነው? ሁለተኛው ተባለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ
አዳም አባታችንን ከፈጠረ በኋላ የሰው ልጅ ብቻውን መሆን መልካም አይደለምና ረዳት እንፍጠርለት አለ ይላል። የሰው ልጅ ብቻውን መሆኑን መልካም ስላልሆነ ረዳት እንፍጠርለት አለ ይላል። ይህ ቃል የተነገረው ለጋብቻ ነው። ለጋብቻ የተነገረው ቃል ነው። ግን ምን ለማለት ፈልጎ ነው? አንድ ሰው ተከታይም ብቻውን ቢሆን የሚከተለውም የለውም ብቻውን ቢወርቅ የሚያነሳው ሌላ አካል ካለለ ብቻውን ምንም ማድረግ አይችልም። ከወደቀ የሚያነሳው ያስፈልገዋል ይላል። መጨረሻ ላይ ሄዶ በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል። እንዲህ ማለት ምን ማለት ነው? ሁለቱ እነማን ናቸው? የመጨረሻው ላይ በሶስት የተገመዱ ገመዶች እነማን ናቸው? ሁለቱ ባልና ሚስቶች፣ አንዱ ቢወርቅ አንዱ ያነሳዋል፣ አንዱ ቢደክም አንዱ ያበረታዋል ይላል። መቻቻል በመቻቻል አንዱ የአንዱን ድካም በመሸከም ይኖራል፣ ይቆማል። አንዱ ሲዝል አንዱ ያጠነክረዋል፣ አንዱ ሲተኛ አንዱ ይቀሰቅሰዋል። ኑሮ እንዲህ ናት። መጨረሻው ላይ በእነሱ ጋብቻ ውስጥ እግዚአብሔር አጋዥነት ያስፈልጋል። በእግዚአብሔር መመሪያ፣ በእግዚአብሔር ሕግ መሰረት፣ በቃሉ መሰረት እግዚአብሔርን ተስፋ አድርገው ወደ ጋብቻ የገቡ ሰዎች ጋብቻቸው አይፈርስም ነው። ከግቡ ይደርሳል። እነና አብርሃምና ሳራ ጋብቻቸው ይባረካል። እነ ዘካርያስና ኤልሳቤጥ ጋብቻቸው ይባረካል ስል ነው። እጋማቲ ወን ዋቀዮ ያንኩን ማልጀቹ ፈዴቱ ነመቶኮ ለመለመታ ወርጀ ለመን ኤኙ ፊ ኤኙዳ አባ ወራፊ ያደ ወራዳ አባ ወራፊ ሃቲ ወራ እጋደ ደቢ ወሊ ባቹዳን ቶኮ ዮኩፍ ኢሰ ቶኮ ካሱዳን ቶኮ ዮደዳበ እኒ ቶኮሞ ኢሰ ጭምሱዳን በአ ወሊ ባቹዳን ወልጀጀቤሱ ደንደኡ ጋፈ ረኪናስ ጋፈ ገመቹስ ደደቢ ረትስ ጭሚነ ረትስ waaqeffannoo irrattis jireenya addunyaa kanaaf mo'achuudhaafis walii barbaachisu. Gooftaan keenya uumaan keenya Yesuus Kiristoos Addaamiitiin erga uumeen booda ilmi namaa qofaa isaa taa'uun gaarii miti. Nama gargaarsa isaaf ta'u gargaartuu ni uumnaafi jedhee jedha. Asirrattis namni qofaa isaa jiraachuun gaarii akka hin taane gaa'ela akka isa barbaachisu. Gaa'ela kana keessatti immoo dadhabbii waliif baachuudhaan isa kufe inni tokko kaasuudhaan waliif abboomamuudhaan akkuma Abrahaamii fi Saaraa gaa'ela keetti jiraachuudhaa jedha. Dhumarratti funyoon saditti fo'ame dafee hin citu galma gahaa jedha. Inni sadaffaa gooftaa keenya qoricha keenya Iyyasuus Kiristoosidha. Gooftaa keenya Iyyasuus Kiristoosin abdii godhatanii gaa'ela isaanii kan ummatan gidduu isaaniitti Waaqayyo kan argamu. Seera mana amantaatiin warri raawwatan gaa'elli isaanii ni cima ni jabaata. Gargar ba'uun hin dhufu kan jedhudha. Yaada kana kan nu hubachiisan በአንድ ላይ ቢተኙ ይሞቃቸዋል። አንዱ ቢወርቅ አንዱ ያነሳዋል። አንድ ሰው ብቻውን አንደኛውም ሁለተኛውም የለውም። ቶኮ ዮኩፈ ቶኮ ኒካሳ ነሚ ቶኮ ፋይሳ ሆርዶፋ ሲንቀቡ ኢሰ ዱባስ kan dhufu humtu tokko hin jiru jedha. Kana kan dubbate gooftaa keenya qoricha keenya Iyyasuus Kiristoos qulqullicha makbara buleet. Kanaaf tokko yoo kufe tokko isa kaasaa kan jedhu yaada kana ni qaba. Inni biraan wangeela Maatewos boqonnaa 19 lakkoofsa 4 kaasnee gaafa ilaallu Waaqayyoon jalqabaa dubartii fi dhiira taasisee uumeenii jedha. እግዚአብሔር በመጀመሪያ በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 4 ላይ እግዚአብሔር በመጀመሪያ ሴትና ወንድ አድርጎ ፈጠራቸው ይላል። ሴት አድርጎ ፈጠራቸው አለ። እንዲህ ካለ በኋላ ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱ ጋር ይተባበራል ሁለቱም አንድ ሥጋ ይሆናሉ ነው ያለው። ቁልቁልች ማቴዎስ ወንጌል ማቴዎስ በቆና 19 ፍርረት ዋቀዮ ጀልቀባ ዱበርtii fi dhiira isaan taasise. Namni kamiyyuu immoo abbaa fi haadha isaanii dhiisa. Haadha warraa isaa gargaartuu isaa waliitiin waliif galaa jedha. ጋብቻን የባረከው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድ ሥጋ ይሆናሉ ይላል። ሁለቱ አንድ ሥጋ ይሆናሉ። ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል
ሁለቱም ደግሞ አንድ ሥጋ ይሆናሉ ይላል። እንዴት ነው አንድ ሥጋ የሚሆኑበት? አከሚት ፎን ቶኮ ተኡ ደንደው? እስቲ የኒቆዲሞስን ታሪክ ስንመለከት ኒቆዲሞስ በአንድ ወቅት ላይ ለሊት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ እየሄደ ቃሉን ይማር የነበረው አንድ ነገር ሲነገረው ሰው ዳግም ካልተወለደ እግዚአብሔር መንግስትን ማውረስ አይችልም ብሎ ሲነገረው እንዴት ሊሆን ይችላል? ሰው ከተወለደ ካረጀ ከሽመገለ በኋላ ወደ እናቱ ማህፀን ተመልሶ ድጋሜ እንዴት መወለድ ይችላል ነው ያለው። ይህ ቃልም ደግሞ ሁለቱም አንድ ሥጋ ይሆናሉ ይላል። እንዴት ነው አንድ ሥጋ መሆን የሚችሉበት ምስጢር? የመጀመሪያው ምስጢር የቤተ ክርስቲያናችን ምስጢር አንድ የሚያደርጋቸው ሥጋ ወደሙ ነው። ከአንድ ማድ ከአንድ ጽዋ መቀበላቸው እጋለችን ሳንዩ ነምኒ አባፊ ሃለ ሳኒ ዲሳራ ወራ ኢሳ ወሊን ወሊገላ ለቹሞሲች ገረፉል ድራቲ ፎን ቶኮ ተኡ ጀዳ ፎን ለበሚቲ ጀዳ ያን ኩን አከሚት ተው ደንዳ አኩማ ኒቆዲሞስ ነምኒ ለቴረ ጉደቴን ቦዳ አከሚት ለመተ ገራ ሃረሳት ዴቪ ለቹ ደንዳ ሁለቱ አንድ ሥጋ ይሆናሉ ይላል። አንድ የሚያደርጋቸው ሥጋ ወደሙ ነው። ከአንድ ማድ ከአንድ ጽዋ ሲጠጡ በጸሎተ ቤተክርስቲያናችን በጸሎተ ተክሊል አንድ ይሆናሉ። በአንድ የሚያጣምራቸው ሥጋ ወደሙ ነው። ሥጋ ወደሙ አንድ ያደርጋቸዋል። ከአንድ ሥጋ ከአንድ ደም መቀበላቸው ከአንድ ጽዋ መጠጣታቸው አንድነታቸውን ይገልጻል። ሁለተኛው አንድ ይሆናሉ ሲባል ሥጋቸው አንድ ላይ ተለብጦ አንድ ላይ እንደ ላሜራ አንድ ላይ ተጨፍልቆ ሳይሆን እሱ ራሱን ከቻለው አስተሳሰብ እሷም ራሷን ከቻለበት አስተሳሰብ ወደ አንድነት መምጣት ማለት ነው። ትላንት እንዴት እኖራለሁ የሚል አካል ዛሬ እንዴት ይኖራል ማለት ይጀምራል። እሷም እንዲህ ስታስብ በግሏ ስታስብ የነበረችዋ እሱም በግሉ ያስብ የነበረውን ለቤታቸው ለሚወልዱት ልጆቻቸው ማሰብን ይጀምራሉ። ሌላው ከአብራካቸው የሚወለደው ሕፃን ከሁለቱም 50% ይዞ የሚወለድ ሕፃን ኑሯችን በምን እናሻሽላለን? ልጃችን እንዴት እናሳድጋለን? እንዴት አድርገን ቤት እንሰራለን? እንዴት አድርገን ኑሯችን ከዚህ የተሻለ ኑሮ መኖር እንችላለን የሚሉን ሐሳብ ወደ አንድነት ያመጣቸዋል። ለቹዩ ፎን ቶኮ ተኡ ቃመ ቶኮ ተኡ ጋፈ ጀዱ ቃምኒ ሳኒ ወልት በቄ ዮኪንሞ ወልት ሱጳሚ አኩማ ላሜራ ቃመ ቶኮ ተኡ ቶሂን ተኢን ቶኮፋን ፎን ሳራ ጾፎ ቶኮራቲ ዱጉን ሳኒ ቶኮ ከሪሳን ታሲሱ ፎን ኢብዲጋ ጎፍታ ጋቢ ገሩዳን ኢሳን ፍደተን ከደና አቦሊን ኬኛ ኢሳኒፍ ራወተኒቱ ቶኮ ሳን ታሲሳ የሚቀበሉት ሥጋ የሚደረግላቸው ጸሎት የሚደረግላቸው ሥርዓት አንድ ያደርጋቸዋል። በዚህ አንድ ይሆናሉ። ሁለተኛው እሱም ስለሷ ማሰብን ይጀምራል፣ እሷም ስለሱ ማሰብን ትጀምራለች። በአንድነት ስለ ኑሯቸው ማሰብን ሲጀምሩ አንድነታቸውን ይገልጻል። ቀጥሎ ያለው እንግዲህ ከእነሱ የሚወለደው ሕፃን ከሁለቱም አፍራክ የተገኘው ሕፃን ከእነሱ ከአንድነታቸው የሚገኝ ነው። ሌላው አንድ የሚያደርጋቸው ምስጢር እግዚአብሔር አንድ ነው። እግዚአብሔርን አጋዥ በማድረግ እግዚአብሔርን በመተማመን ከሁለት ሐሳብ ወደ አንድ ሐሳብ ከተለያየ ስፍራ ወደ አንድነት ሲመጡ አንድነታቸውን ይገልጻሉ። ቃምኒ ኩን ጅሬኛ ለማ ያደ ለማ ከሮረ ገራገራራ ከንዱፈን ቶ ጋፈታን ዋያ ጅሬኛ ሳኒ ያዱ ኤገሉ እኒ ኢሼዳፍ ኢሼንሞ ኢሳፍ ማቲ ኢሳኒዳፍ ኢሳንራ ከንለቱሞ ዳኤምትሱን ቶኩማ ኢሳኒ ከንብሱዳ ወሊገለ ከደናን መነመንታ ኬኛ ቶኮ ኢሳን ታሲስቲ ሴሪ መነመንታ ኬኛ ፎኒፍ ዲግኒ ጎፍታ ጋቢ ገሩዳን ኢሳን ፍደተን
tokko kan isaan taasisuudha kadhannaadha yaadaan tokkummaanii walitti dhufuun isaanii jireenya isaaniif tokkummaa yaaduun isaanii tokkummaa isaanii kan ibsudha inni biraan asuma irratti egaa lachuun isaaniiyyuu qaama tokko ni ta'u gara fuulduraatti qaama lama miti jedha lakkoofsa 6 gubbaa irratti waaqayyo kan walitti qabe namni immoo gargar hin baasini jedha እግዚአብሔር ያጣመራቸውን ሰው አይለያቸው ይላል እግዚአብሔር ያጣመረውን እንግዲህ ሰው አይለየው የሚል ቃል ተቀምጧል ጥያቄያችንም ከዚህ ጋር የተያያዘ ጥያቄ ነው ምናልባት ወደ ተነሳው አብይዲ ጥያቄ ሳልሄድ ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ቁጥር 3 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ብሏል ኤርጋ ቁልቁልቻ ጳውሎስ ገረ ወረ ኡመታ ዕብራውታ በቆና ኩደሰኒ ለኮፍሳ አፍር ጉባኤ ረት ወልፉዱን ሁንደ ብረት ከበጀማ ስሬንሱንስ ኤብፈማደ ቁልቁሉዳ ጀዴ አሲ ወንጌል ማቴዎስ በቆና ኩደሰገል ጃረትሞ ኤጋሲቺ ዋቀዮን ቶኮ ከንታሲሴ ነምኒ ገርገሪን ቆዲኒ ነምኒ ገርገሪን ባሲኒ ጀዳ ኢሳኒን ቶኮ ከንታሲሴ ኢሳኒን ከወልቲ ፊዴ ፌዳ ሳኒ ዮሶ ሂንተይን ፌዳ ዋቀዮ ተኤቱ ነምኒ ባየን ጋይለኒ ፌዳ ጋይለ ራወቹኒ በርባዳ አመ ጉያ ፌዳ ዋቀዮቲ ገሩ ራወቹ እንደንደው ባዮሊን ሳኒኒ ፌዱ ፌዱዳን ቆፍት ጋይልህን ዱፍቱ barbaadudhaan qofti gaa'illi hin dhuftu kadhannaa yoo itti daballe malee yoo itti ida'ane malee asirratti garuu amma namni waaqayyoon kan tokko taasise waaqayyo kan isaan eebbise namni gargar isaan hin qoodinii jedha ፈጣሪ አንድ አድርጎ ያጣመራቸውን እንግዲህ ሰው አይለያቸው ይላል የኔ ጥያቄ እንዲህ በማለት ይጀምራል ጥያቄያችን ወደ ጥያቄያችን ስንመለስ የጋብቻ ሁኔታ ለሶስት አብይ ነገሮች መሆኑን ሁላችንም እናውቃለን ጋይል ወንቱ ተጉርጉዳ ሰዲፍ ታውሳው እንደምትከኛ ኒቤክና የመጀመሪያው ዘርን ለመተካት ሁለተኛው ሰዎች ልጅ በፍቶት እንዳይቃጠሉ እንዳይጠፉ ሁለተኛው ሶስተኛው እናንተ ሙሉበት ኤጋ ጋይል ዋሰዲ ዳፊ ጋይል ዋሰዲፍ ገገፈማ ቶኮ ሰኚ በከቡ ሱዳፍ እኒ ለመታ ሰበበ ሰጋጋላቲ ለከን ኩፍኔ ዳፍ እኒ ለመፋ እኒ ሰደፋ እስሪት ጉታ ከና በርባችሳ ገረጋፊ ጉያ አራ ከኤት ጋፈ ደብኑ namni tokko seera mana amantaatiin gaa'ila isaa gaggeeffatee biyya Arabaa deemuu danda'aayi kan jedhudha. አንድ ሰው ጥያቄው ጋብቻ ካከናወነ በስርዓተ ቤተ ክርስቲያን ጋብቻውን ከፈጸመ በኋላ ከተደረገለት በኋላ ወደ አረብ ሀገር ሄዶ መኖር ይችላል ወይ የሚል ጥያቄ ነው። አረብ ብቻም አይደለም የትም ሀገር ይሁን ከጋብቻ በኋላ በቤተ ክርስቲያናችን ከተደረገው ጋብቻ በኋላ የትም ሀገር ተለያይቶ መኖር ይቻላል ወይ ለሥራ ምክንያት እሷን ካልተመቻት ወይ እሱ በሥራ ምክንያት ወይ እሷ በሥራ ምክንያት ወደ አንድ ሀገር ከሄደ ይሄ ነገር እንዴት ይታያል የሚል ጉዳይ ነው። ስራን ፍለጋ ኢትዮጵያ ሆኖ እሷ ወደ አረብ ብትመጣ ብትሄድ ችግር ይኖረዋል ወይ? ፈከኛቲፍ ጅሬኛ ከኛ ፎየፈና ጀቹዳን ኤን ዮኪን ኢሼን እራ ፈጋቹዳን ዮኪን ኢሼን ብያ አረባ ደሙን ስሪ ደሞ ስሪ ሚቲ ጋፊ ከናፍ deebiin isaa maalidha kan jettani nagaafattan baay'ooliin keessanii jirtu ምንድነው እንግዲህ በሥራ ምክንያት ጋብቻችሁን ከፈጸሙ በኋላ በሥርዓተ ቤተ ክርስቲያን በሕገ ቤተ ክርስቲያን ጋብቻ ከፈጸሙ በኋላ በሥራ ምክንያት ተለያይቶ
እሱ ስራ ፍለጋ እሷም ስራ ፍለጋ ወደ ባዕድ ሀገርም ሌላ ሀገርም መሄድም ይቻላል ወይ ነው መልሱ። ቅዱስ ማቴዎስ እንዳለው ነው። ቅዱስ ማቴዎስ በማቴዎስ ምዕራፍ 19 ቁጥር 6 ላይ እንግዲህ እግዚአብሔር ያጣመራቸውን ሰው አይለያቸው ይላል። እግዚአብሔር አንድ አድርጓቸዋል። ወደ አንድነት ከመጡ በኋላ ጸሎት ከተደረገላቸው በኋላ እነዚህ ሰዎች ተለያይቶ እሱ ሌላ አገር እሷ ሌላ አገር ብትኖር ምን ይሆናሉ? መፈተን ይመጣል፣ መውደቅ ይመጣል። ወደ ሌላ ማለት መግባት ይቻላል ወይ ደግሞ በመሃላቸው ፈተናን ይመጣል። ሰው በዚህ ሰዓት አብሮ ቤት አንድ ቤት እየኖረ አንድ ቤት እያደረ የማይተማመንበት ዘመን ላይ እሷ ውጪ ሆኖ እሱ አገር ውስጥ ሆኖ ወይ እሱ ውጪ ሆኖ እሱ አገር ውስጥ ሆኖ እንደው መተማመን ይመጣል ወይ ነው። ሰበብ ዋቀዮ ሰበበ ጅሩቲፍ ሆጂዳፍ ኤርጋ ቶኮ ታኔን ቦዳ ወንጌላ ማቴዎስ በቆና 19 ጃረት ኤርጋ ዋቀዮ ቶኮ ሳን ኡማን ቶኮ ሳን ታይሴ ነምኒ ገርገሪን ባሲኒ ጀዳ ነምኒ ቶኮ ከራ ሴረ መና አመንታ ጋይለሳ ገጌፈቴ ጋይለሳ ራወቴ ኤርጋ ጥሙሬን ቦዳ ሰበባ ሆጂቲፍ gara biyya Arabaa deemuun ni danda'amai jireenya ofii fooyyeffachuudhaaf isa saa ta'u ishee qaamni kamiyyuu wal irraa fagaatanii jiraachuun hin danda'amai kan jedhuudhaaf wangeela Maatewos boqonnaa 19 jaarratti uumaan waaqayyo tokko kan isaan taasise namni gargar hin baasinii jedha. Kana jechuun karaa biraa innis qoramuu danda'a, isheenis qoramuu dandeessi, rakkoo hin taane keessa galuu danda'u, seexanni isaan qoruu danda'a. Bara kana mana tokko jiraataniiyyuu warreen waliin amanne baay'oolii isaanii jiru. Mana tokko waliin jiraachaa, siree tokkorra waliin ciisaa illee kan waliin amanne walirraa fagaachuudhaan akkamitti wal amanuu hin danda'a. Haa jennuuti waluu amanu rakkoon hin jiru haa jennu. Rakkoon jiraachuu danda'a yaada fedha fooniitiin qabamanii jarreen kun kufuu danda'u. Yaada hin taane keessa galuu danda'u. Yaanni kun gaa'ila kana hanga gaa'ila jiguutti dhiigaa fi foon gooftaatiin mana ijaarame kana hintsaa gamoo ijaarame kana amma diiguutti qaqqabsiisaa jechaadha. Yaada fooniin gaafa deddeebitan hojii hafuuraa raawwachuu hin dandeessan. akkuma jedhe dubbatu እንግዲህ ቅድም እንዳልኳችሁ በአንድ ቤት እየተኖረ በአንድ ላይ በአንድ አልጋ እየተኙ የማይተማመኑ ሰዎች አሉ። እንበለውና እንተማመናለን አንቺም ሄደሽ ወጥተሽ ጥሬሽ ግሬሽ ነይና ስትመጪ ጋብቻችን እንቀጥላለን ለምለው ነገር ፈጣሪ አንድ አድርጓቸዋል በአንድነት እንዲኖሩ እንጂ አንዱ ወርቅ አንዱን እንዲያነሳ እንጂ አንዱ ቢደክም አንዱ እንዲያበረታ እንጂ ጊዜያዊ አይደለም ጋብቻቸው። እንደና አብርሃምና ሳራ እስከ ህይወታቸው እስከ ሞታቸው ዕለት አብሮ እንዲኖሩ ነው ስርዓቱ የተደረገላቸው። እንደዛ ካልሆነ ግን እሱ ለስራ ምክንያት ውጪ ወጣው እሷም በስራ ምክንያት ወደ ውጪ ሀገር ሄዳ ሰርቼ ነገ እመጣለሁ መለሳለሁ የሚለው ጉዳይ ከባድ ፈተና ሊያመጣባቸው ይችላል። ሊፈቱም ሁሉ ይችላሉ። ጋብቻውን ሊያፈርስ ይችላል። በስጋ ወደ ሙት የታነጸውን ጋብቻ ወደ ማፍረስ ደረጃ ይደርሳል ማለት ነው። በአጭሩ በተቻለ መጠን በስራ ምክንያት ተራርቀን የምንኖር ሰዎች ጋብቻን በተመለከተ ከተክሊል በኋላ ከሥርዓተ ቤተክርስቲያን በኋላ ተለይተን እንኖራለን ማለት ዘበት ነው። ራስን መፈታተን ይመጣል። ከናቲፍ ጋ ጋይላን ቦዳ ሴራ መና አመንታን ኤርጋ ኑፍ raawwatamen booda walirraa fagaanne jiraachuun qormaata guddaa nutti fida. Dadhabina nutti fida. Gaayilli kun tokko yoo dadhabe tokko akka kaasuudhaaf. Gaayilli kun saditti hundaa'e Waaqayyoo fi isaan gidduutti waan hundaa'e waan ta'eedhaaf.
fooniif dhiiga gooftaan ijaarame waan ta'eedhaaf garaagar ba'uun seera wangeelaa nu jalaatti diiga. Waaqayyo tokko kan taasise namni gargar hin baasiin seera jedhu sana akka gaafatamnu nu taasisaa jechuudha. ስለዚህ በስርዓተ ቤተክርስቲያን ጋብቻው ከተፈጸመ በኋላ ሰው ተለያይቶ መኖርን አይችልም። ተለያይቶ ቢኖሩም ፈተና ይመጣባቸዋል። ይህንን ፈተና ደግሞ መቋቋም አይችሉም። በኋላ ጋብቻቸውን ሁሉ ማፍረስ ይችላል። ሊፋቱ ሁሉ ይችላሉ በዚህ ምክንያት። ስለዚህ አብሮ እየጸለዩ አብሮ እየኖሩ አንዱ አንዱን እየመከረ አንዱ አንዱን እያበረታ አንዱ የአንዱን ድካም እየተሸከመ አብሮ ቢኖሩ ይሻላል። ከናፍ erga gaayira hundeeffanneen booda namoota baay'ee irratti sagarreerra seerri mana kadhannaa hin dhorkaa erga waliin qorrobanii erga fooniif dhiiga gooftaa fudhatanii erga gaayilatti galaniin booda inni biyya biraa isheen biyya biraa jiraachuu hin danda'amu. Seerri mana amantaa keenyaa ni dhorkaa. Seerri mana amantaa keenyaa isa kana hin eeyyamu. Wangeelli keenya hin eeyyamu. Waliin jiraatanii yoo beela'anillee yoo dheebotanillee akaayee nyaatanii bishaan dhuganii jaalalaan kadhannaadhaan tokko yoo dadhabe tokko kaasee tokko yoo rafe tokko dammaqsee tokko yoo laafe tokko cimsee waliin jiraachuun dirqamadha. እንግዲህ ስጋ ወደሙ ከተቀበሉ በስርዓተ ቤተክርስቲያን ጋብቻቸውን ከፈጸሙ በኋላ ተለያይቶ መኖር አይቻልም። ሕጉም ይከለክላል። እነሱም ፈተና ውስጥ ይገባሉ። ጋብቻቸውን ወደ ማፍረስ ደረጃም ይደርሳል። አለመጣጣሞች ይመጣሉ። እሱ ወደ ሌላ ማሰብን ይጀምራል። እሷ ወደ ሌላ ማሰብን ትጀምራለች። በፍቶት መቃጠል በዚህ መካከል ላይ ይመጣል። ሐውን ንዱፋ ረኮ ከሰገሉን ንዱፋ ገረብራ ዳጌፈቹን ንዱፋ ቁሩምሰ ጉዳና መትፊዳ። ስለዚህ በስርዓተ ቤተክርስቲያን ጋብቻችን ፈጽመን አከናውነን በስራ ምክንያት መለያየት አንችልም። እኛን አንድ ያደረገን እኛን ወደ አንድነት ያመጣን አምላክ በሀብት በልጅ የሚባረክ እሱ ስለሆነ ባህር ማዶ ተሻገርን ከአገር ወጥተን ስለተሰደድን ላንባረክ እንችላለን። እሱ ከኛ ጋር ካልወጣ እሱ ትዳራችንን ካልባረከው ስለወጣን አውሮፓ ኤሽያ የውጭ እድል ስላገኘን ወጥተን ሰርተን አትርፈን የምንመጣው ነገር የለም፣ ግን እናጎላለን እንጂ waaqayyo walitti nu qabeenu eebbise gaayila keenya ta'u godhe qabeenyaan kan nama eebbisu daa'imaan kan nama eebbisu waaqayyo ta'uusaa beekuudhaan gaayila keenya keessatti waaqayyoon kadhachuudhaan waaqayyo na eebbisa. Saaraa dullummaa keessa daa'ima kan kenneef, Elsaabeetiin dullummaa keessa daa'ima kan kenneef, Haannaa dhumarra daa'ima kan kenneef anas qabeenyaan daa'imaan na eebbisa waan ta'eedhaaf gargar baanee jiraachuurra qoramuurra fedha fooniin qorumsa hin taane keessa galuurra tokko taane guyyaa waaqayyoo eeggannee waaqayyoon kadhannee eebba waaqayyoo eeggachuutu caala. Waan baaneef eebbifamnee galuu hin dandeenyu. Waan baaneef hojjennee duroomnee galuu hin dandeenyu. ብዙዎቻቸው እንደዚህ ነው የተሸወዱት። ነገ ወጥተን ዛሬ ወጥተን ሰርተን ለቤታችንም ለራሳችንም ቤተሰቦቻችንም እንጠቅማለን ብለው ጋብቻቸውን አፍርሰው ጥለው ይሰደዱና ብዙ ነገር እዛ ይገጥማቸዋል። ሳይገቡ የሚቀሩ አሉ፣ ወርቆ የሚቀሩ አሉ፣ ከፎቅ የሚወረወሩ አሉ። አሲድ የተደፋባቸው የፈላ ውሃ የተደፋባቸው ህይወታቸውን ያጡ በተለያዩ ስለታማ ነገሮች የተገደሉ ብዙዎቻቸው አሉ። ግን እዚህ ያለው ጋብቻቸው ከዛ በላይ ነው፣ ከነገሮቹ ሁሉ በላይ ነው። እግዚአብሔር ባውሎ በወጀብ ውስጥም እግዚአብሔር መንገድ አለው። waaqayyo waan hunduma keessatti karaa qaba፣ guyyaas qaba። obsuun barbaachisaadha። gaa'elatti waan galleef daa'ima dhabne, gaa'elatti waan galleef eebba dhabne, gaa'elatti waan galleef ijoollee dhabne jenna yoo ta'e guyyaa waaqayyo hin eegganne jechuu keenyadha። መጽናት መትጋት መጸለይ ያስፈልጋል። የኛ ሀገር ቅድስት ሀገር ኢትዮጵያ ሀገራችን ቅድስት ናት።
የምንለምነውን ሁሉ ይሰጠናል። በእኛ ጋብቻ ውስጥ በረከትን የሚያበዛ በልጆች የሚባርከን እሱ እንጂ እንደነገርኳችሁ አውሮፓ፣ ኤሽያ፣ ውጭ አረብ ስለሄደን ሰርተን ተመልሰን አንዳችም ነገር የምንቀይረው ነገር የለም። ጥቃቅን ነገሮችን ልንሰራቸው እንችላለን። እሱም ካልባረከ ምን ይጠቅማል? እግዚአብሔር ያልባረከው ትዳር ምን ይጠቅማል? ምን ይሰራልናል? ምን ያደርጋል? ፍቅር ያለለውን ሺህ ጊዜ ሀብት ቢኖረን በረከት ያለለውን ሺህ ጊዜ ሀብት ቢኖረን ምን ይጠቅማል? ባኔ ደማኔ ሆጀኔ ዋጭ ጥቆ ሆጀቹ ደንዴኝ ጋይል ኤባ ይንቀምነ ጋይል ዋቀዮ ይንቀምነ ጋይል ጃለለ ይንቀምነ ጋይል ሱጋ ኤባ ዋቀዮ በረከተ ዋቀዮ ይንቀምነ ሆማኑን ፈየዱ ከናፍ አሱመቴኘ ቢየኬኘ ኤቢፈምቱ ከነቲ ዋን ከደነ ዋቀዮ ራኒ አርገነ ዋቀዮ ኑ ኤቢሰ ወረደበንፍ ኤባ ከንከን ወረረከተ ረከነ ኬሳ ከንባሱ ዋይ ጋይለ ኬኛ ከኑፍ ቤኩ ዋቀዮዳ ኢሰ ከደቹ ቆፋድ ጋፈ ዋዳ ገለን አባ ወራ ፋቲ ወራ ገራ ጋይላት ዱፈኒ ኒ ዳብደ ጀዴ ኒ ዲበምተ ጀዴ ቦሰቲ ታተ ጀዴ ኢሼ ሂኒኩ ሙሪኮ ጉቱ አመፎን እንጅሩት ሺፋና ጅራቹዳፍ ዋዳን ገላ ጀደን ኢሼኒስ ኢሞ ኒ ዳቤ ኒ ፎክሴ ኦቶ ሂንጀዲን amma lubbuun ko fooniin jirutti isa faanan jiraadha jechuudhaan waadaa galti. Kana jechuun bar amma lubbuun ko jirutti jechuun isa dhiiseen hojii deema jechuu miti. ጋብቻቸው ሲከናወንላቸው በቤተ ክርስቲያናችን ሥርዓት ሁለቱም ቃለ መሐላን ይፈጽማሉ። ሕይወታችን እስካለ እሷም እሱ እስካለ በድካሙም በችግሩም ጊዜ በሐዘኑም ጊዜ በሐዘኗም ጊዜ በችግሩም ጊዜ እስከ ዕለተ ሞታችን ድረስ ቅድስ ሥጋችን ከቅድስ ሥጋችን እስክትለይ ድረስ አብረን ለመኖር ቃል እንገባለን ብሎ ካህኑ ፊት ለፊት ቃል ይገባሉ እንጂ ስናጣ ሰርተን ለማግኘት እሱ ሌላ ሀገር እሷ ሌላ ሀገር ሊሄዱ ሊለያዩ ቃል አልገቡም። ሁለተኛ ሥጋ ወደሙ ራሱ አንድ አድርጓቸዋልና የቤተ ክርስቲያናችን ሥርዓት አንድ ስላደረጋቸው ሁለት ስላልሆኑ ተለያይቶ እሱ ሌላ ሀገር እሷ ሌላ ሀገር መኖርን አይችሉም። ሕጉ ይከለክላል። ከናፍ እንብየ ብራ ኢሼን ብየ ብራ አከጅራተኒ ፎቶ ይንተይን ተኩማን አከጅራተኒ ጋፋ ለበኒስ ጋፋ አርገተኒስ ጋፋ ኤባስ ጋፋ ኤባህን ቀምኔስ ወሊን አከጅራተኒ ዋንተ የዳፍ ጋይለ ኬኛ ገጌስኔ ወልራቲ ፈጋኔ ጅራቹን ቁርማተ ፊዳ hanga sadarkaa gaa'elli sun jiguutti qaqqabsiisuu danda'a. Baay'ooliin keenya kana baruu qabna. Hiyyoommanne beelofne dheebonne qullaa taane waliin jiraachuutu wayyaa gara gaa'elaatti ragalleen booda. Sababa dhabeessa keenyaatiin sababa gaa'ela keenya keessatti eebbi birriin qarshiin hin jirreedhaaf gargar fagaannee hojii hojjechuudhaaf baana yoo taane gaa'ela ijaarre kanatti deebinee hin dhufnu. Lammata immoo waadaa galle sana ni jigsina. Lubicha fuulduratti waliin jiraachuudhaaf waadaa galleera jedhamee waadaa waan galamuudhaaf gargar ba'uun seera mana amantaa keenyaatiin kan dhorkamedha. ስለዚህ ጋብቻ ከፈጸሙ በኋላ በሥርዓተ ቤተ ክርስቲያን ተለያይቶ እሱ ሌላ ሀገር እሷ ሌላ ሀገርን መኖርን አይችሉም። ያስተማረን የመከረን ቅዱሳን አባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። አንድ ከመሆን ሁለት መሆን ይሻላል። መክብብ ምዕራፍ 4 ቁጥር 9 እስከ 12 ይቆየን። ከኑበርሲስ ከኑጎርስ ከኑትሩበት ዋቀቦሪ ኬኛፍ ገለኒ ውልፍን ሳፋታው ቶኮ ተውር ለመተው ወያ መጫፈ ኦጉማ በቆና አፉር ለኮፍሰ ሰገሊ ያንገኩ ለማት ጋፊ ከይፍ ዴቢን ገባባ ይሰከነዳ ሼሪታ ይሳ ሰብስክራይብ ይጎዱዳን ሁሉም ተከሰን አከን ሆርዶፍተን ባዮሊን ከሰን ሆርዶፍተን ወንጌል ቱቢ ሰብስክራይብ ጎተኒ መሬ ኤርገ ሰብስክራይብ ጎተኒን ቦዳ መለቶ ብልብላ ጥቁዳን ኦል ዮኪንሞ ሁንዳ ከንጀቱ ዮጡቅጠን ይሮ ሁንዱማ በርኖታ ኢስኒፍ ደበርስኑ ሲምብረጋ ጉዳ ገለቶማ ሱራ ቡላ ዳበና ዋቀዮን ሁንዱማ ኬኝ ለፈጀሩት በከጀሩት ኑዋ ኤጉ ኑዋ ኤብሱ ቆሩምሳማ ረኮሃማ ጊድራ ሐማራ ጎፍታን ኬኝ ኡማን ኬኝ ስላሴን ኑዋ ኤጉ
nu'aa eebbisu nagaan ilma dubroo maariyaam eegumsa ergamootaa araarsummaa keenya qulqulleetti dubroo maariyaam hunda keenya duukaa haa ta'u galatoomaa nagaan tura.